ህፃኑ ከእንቅልፍ ሲነቃ ወላጆች በፍጹም ሊያደርጉት የማይገባ ነገር ህፃናት መጀመሪያ ከእንቅልፋቸው ሲነቁ ብዙ ወላጆች በደህንነት ወዲያውኑ ወደ እነርሱ በመሄድ ያቅፋቸዋል፣ ያወራሉ ማለት ነው። ለምን መቸኮል የለብንም። እነዚህ ድርጊቶች አፍቃሪ ሊመስሉ ቢችሉም ሳያውቁት በልጁ ተፈጥሯዊ የአንጎል እድገት ውስጥ ያለ ጠቃሚ ሂደት ሊያስተጓጉሉ ይችላሉ ማለት ነው። ህፃን ከእንቅልፉ ሲነቃ ለራሱ ፈገግ ማለት ሲጀምር፣ ጣቶቹ ሲያኝክ ወይም በአንዱ የተወሰነ ነገር ላይ ትኩረት ሲያደርግ ይህም የሚያሳየው አንጎሉ ራስ በራሱ እያነቃቃ እየጎለበተ መሆኑ ነው። ገለልተኝነት ጥቅሙ ምንድነው? እነዚህ የግል ጊዜያት ህፃኑ አካባቢ በነፃነትና በተፈጥሮ እንዲመራመር ይረዳሉ ማለት ነው። እና ይህ ልምምድ ደግሞ የሚከተሉት ያሳድጋል። አንደኛ ትኩረት ነው፣ ኮንሰንትሬሽን ብለን የምንጠራው። ሁለተኛ የማወቅ ጉጉት ወይም ኪዩሪዮሲቲ። ሶስተኛ ደግሞ እውቀት ነው ወይም ኮግኒቲቭ ችሎታዎች ያሳድጋል ማለት ነው። ወላጆች ምን ማድረግ አለባቸው የሚል ወላጆች ከርቀት መመልከት አለባቸው። ህፃን በነፃነት እንዲመራመር እድል መስጠት ያስፈልጋል። ይህም የተፈጥሮ አንጎል እድገት ይደግፋል ማለት ነው። እንዲሁም ለረጅም ጊዜ እድገት ወሳኝ የሆነው ገለልተኛ አስተሳሰብን ያዳብራል ማለት ነው። ህፃኑ በነፃነት እንዲመራመር ማበረታታት አስፈላጊ የሆነ ህይወት ክህሎቶች እንዲገነባ የማወቅ ጉጉትን፣ የመመልከት ችሎታና የዓለም አስተሳሰብ የመቅረብ ልምድን እንዲዳብር ይረዳዋል ማለት ነው። ቪዲዮውን ከተመቻችሁ ፎሎው ማድረግ እንዳይረሳ።